Yo, what's up, guys? It's your boy, Sammy Sanford. እንዴት ናችሁ አላችሁልኝ ወይ ጋይስ? አረ አሁን ተነስቼ አረ ሰብስክራይብ አድርጉ። እንዴት ናችሁልኝ አላችሁልኝ ወይ ጋይስ? ዛሬ በምን ተመለስኩ መሰላችሁ? ከፊልም በላይ የገነኑ ሳውንድ ትራኮች ወይም የፊልም ማጀቢያ ሙዚቃዎችን አንድ ፍሬንዴን ጠይቄ የምን ጊዜ ምርጡ የፊልም ማጀቢያ ሙዚቃ ምንድነው ስላት ምን ብትለኝ አሪፍ ነው? ፍቅሬ ላድለይ ዘቢባ ግርማ እሱ የዘፈነችው ዘፈን ለኔ ምርጥ ነው። ሶ ሚውዚክ ቪዲዮን ከፊልሙ ላይ ተሰርቶ አግኝቼዋለሁ። ሰው ዛሬ በሱ ሪአክት እናደርጋለን። አልተቻልንም፣ ፊልሙ ላይ ሁላ ገብተን ነው ናክ። በነገራችን ላይ የዚህ የፍሬም ጉዳይ እስካሁን እንትን አልተሰጠው። እኔ ነኝ የማስቀምጥበትን። ለማንኛውም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ነገ ዓርብ ነው፣ በሚገርም ቪዲዮ ጠብቁኝ። ለማንኛውም ወደ ሪአክሽናችን እንግባ። ኦኬ፣ እድል ወርቅ ጣሰው ነው የሰራችበት። በነገራችን ላይ እድል ወርቅ ጣሰው የወንድ ካራክተር ሁላ ቢሰጣት ሜካፕ አርቲስቱ ካለ የምር እኔ የምትሰራው ነው። በጣም ጀግና ነች። እንትን የሚለው ፊልም ላይ ከሰላም ተስፋዬ ጋር የሰሩ ፊልም ሰርሚዚዋ ካልተሳሳትኩኝ እሱ ላይ እኔ ከእንትና ጋር ራሱ የሰራችበት ከቴዲ ጆሮ ጋር አዎ፣ በጣም ላይ ከኒ ግርም ነው የምትለኝ አንዳንዴ። እሺ ዘታፕ ገብርኤልን እሺ ዘታፕ አፈቅርሻለሁ። እሺ ጭራሽ ይሄን ዘፈን እናውቀዋለን አይደል? ሌላ ቦታ ነው። ማን ነበረ ስሙ የወንዱ? እችኛውን ጎበዝ ነች። የሆነ ከማንዴላ ጋር የሰራችው ፊልም አለ በጣም ይመቸኝ። እሱ ስሙ ማን ነበር? ኤርሚያስ ነው ምናምን አይደለ ካልተሳሳትኩ። ፊልሙ ግን ሊመጣልኝ አልቻለም ጋይስ። ሐሳቡ እንዴት ነበር? ኩቹ ወጣ። ዘቢባ ድምጿ በጣም ያምራል አይደለ? አልበም ለቃለች። ሪአክሽን አልሰራንም። ለመስራት እሞክራለሁ፣ ቪዲዮ ስትለቅ ለመስራት እሞክራለሁ። ግን አልበሟን ሰምቼዋለሁ። ይዘታፕ ዘቢባ ግርማ ራሱ ድምጿ እኮ ማለት ነው ራሄል ዘቢባ በጣም የሚገርም ድምጽ እኮ ነው ያላቸው። ከኛ ውስጥ እኔ ሁለት ምረጥ ቢሉኝ ዘቢባ እናንተ ነው። ያው ቶፕ ስለወጡ ሳይሆን ድምጻቸው በጣም ያምራል፣ የምር በጣም ያምራል። እና እኔ የእሷ ድምጽ ራሱ አሪፍ ነው። እዚህ ላይ እኔ እኮ ሸርተት ልትል መስሎ እዲ የኢትዮጵያ በረዶ እኮ ለመወራወር አይሆንም ነው። ውጭ ሄደው ነው ይሄንን ሲን የቀረጹት። የኢትዮጵያ በረዶ ለመወራወር አይሆንም። ቁስል በቁስል ነው የሚያደርግ። አረ ይሄን ፊልም ሀሳቡ ሊመጣልኝ ምንም አልቻለም ጋይስ። እዩዋት በእግዚአብሔር ለፊልሙ ህይወት ስትሰጥ እኔ የምር ማለት ነው ድል ወርቅ
እኔ ኢትዮጵያ ውስጥ አርቲስት ጥራ ፊልም ሲሰሩ በጣም ከምትወዳቸው አንደኛ ለእኔ እድል ወርቅ ነች። የምር እድል ወርቅ በጣም ትገርመኛለች። ከዛ ደግሞ እንትን ላይ እየሰራችው ይሄ አርቲስት ቲቪ ላይ ሲተላለፍ የነበረው እናነይ ምናምን የሚለው እሱ ላይ እረኛዬ ላይ ትልቋ ሴትዮ በጣም ጎበዝ ነች፣ በጣም ጎበዝ ነች። ከዛ እነሱ ሰላም ተስፋዬ ልቤ አንተን ያለ ይለታ ይበዛል ናፍቆቱ። ይሄ ፊልም እየመጣልኝ መሰለኝ። እሷ እድል ወርቅ ፍቅረኛዋ ነበር አይደለ? ከዚህ ጋር እንዲጣበስ አደረገችው። ግን ቆይ የተጣበሱበት ምክንያት ነው። ታማ ልሙት ነው ምናምን ብላ ነው አይደለ? ሄደ ገንዘብ አምጣልኝ እንድድን ምናምን ያ ዩሲ እየገባኝ ነው፣ እየመጣ ነው። ረፉሽ እኔ ያየሁት እንዳትዪው ረፉ። እህቱ ነሽ ማለት ነው። አዩሲ ጊዜ ይፈጃል እንጂ አየ የጅብ ናት። ለራሴ እስኪ አንዴ ተረትኩ እኮ ወገን ተረትኩ። ይሄ ነገር ዙሚን ዙም አውት እያደረገ ማለት ነው ፎከሱ ልክ ነው እንግዲህ አንዳንዴ ሰው እርሶ ቢሆኑ ምን ያደርጋሉ ይባል የለ? እናንተ ብትሆኑ ይህንን ታደርጉታላችሁ? ማለት ፍቅረኛችሁን አይናችሁ እያየ ሌላ ሴት እንዲጠብስት ታደርጉታላችሁ? ወንዶችስ ብትሆኑ ፍቅረኛችሁ ለሌላ ወንድ አሳልፋችሁ ትሰጣላችሁ? እድል ወርቅ ነች። በቃ ማሳዘን ካለባት ታሳዝንሃለች፣ ማዝናናት ካለባት ታዝናናሃለች፣ ማስለቀስ ካለባት ታስለቅሳለች። ላይክ እድል ወርቅ ዘ ታፕ። እኔ ለምንድን ነው ብዙ ኢንተርቪው አታደርግምና ባክግራውንዷ በጣም ማወቅ እፈልጋለሁ። ባክግራውንዷን ስላችሁ የተማረች የታደገች ይሄ እንዴት ነው ወቸ ጉር ላይ እንዳለው አይነት ፖድካስት በጣም የሷን እፈልጋለሁ የምር። እንደውም ከቻላችሁ ወቸ ጉዶች አቅርቧት። ቆይ ሳምኳት አይደል እንዴ? አሁን ብር ብጠይቃት ምን ችግር አለው? ስለሳምካት ብር ትሰጣለች እንዴ? ኦኬ እኮ ነው እንክብካቤ ትፈልጋለች። እሱ ራሱ ጎበዝ ነው የምር። እኔ በጣም የተመቸኝ እንትን ላይ ነው ከሃናን ታሪክ ጋር የሰራው። ሃናን ታሪክ ስለ አሁን ፎሎ የሚያውቁት ሰብስክራይብ ያደረጉ ይሄን ቪዲዮ የሚያዩ ሰዎች ሊሉ ይችላሉ። ግን ከሃናን ታሪክ የፍቅር ቃል የሚለው ፊልም ላይ እሱ ላይ በጣም የሚገርም ነው። ከዛ ደግሞ ከባባ ጋር የሰሩት እርቂውን ራሱ ማለት ነው ጋይስ ነው የሚያስብሉ። ላይክ በጣም ነው ደስ የሚሉ የባባ ፐርፎርማንስ እዛ ላይ የኤርሚያስ አይ ቲንክ ኤርሚያስ ስሙን ይቅርታ ከተሳሳትኩኝ በጣም ፍናን እዛ ላይ ለማንኛውም ፍቅር ማስያዝ አለብን እኮ እኔ ከሷ ጋር ፍቅር ብሮ ነቃ በል እንጂ ልታጣብስ ነው በቃ። ምን ይወጣላታል? ቆንጆ ልጅ ናት። ቆይ ምንድነው የምታስቢው? ብር እንዳመጣ ነው ልጅ እንዳመጣ ነው? ብላ ከቻልኩ ሁለቱን ብላ ነው የሚያስብለው።
ዩሲ ለማንኛውም ይህንን ሙዚቃ የመረጥሽው ማጀቢያ ሙዚቃ ነው። እንደዛ ነው የሚባለው አይደል? ለማንኛውም ወደነዋል፣ አይተነዋል፣ ሪያክት አድርገንበታል። ተመቻችሁ የቪዲዮ? እንደውም የዛሬ ቪዲዮአችን ይህንን ይመስላል ጋይስ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዳልኩት እስኪ ኮሜንት ላይ ማለት ነው እናንተ ብትሆኑ ቅድም የጠየቅኩትን ጥያቄ ማለት ነው እስኪ መልሱልኝ። እናንተ ብትሆኑ ታረጉታላችሁ ወይ? ለማንኛውም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ቻው